ብችል ጥሩ ነበረ፣ ደስ ይለኝ ነበር፣ ግን አልችልም እና ለሱ ሰጠውና ቀላብሽ ይጥልኛል ማለት ነው። አና ሊና ምንም በቃ ትላንትና ላገኘው ምናምን ብለኸኛል ነበር፣ አገኘው ብለኸኛል ነበር አብርሽ። ምንም አቅሙን እያገኘሁኝ አይደለም። እኔ እንጃ በምን ሞራሊ ነው እሱን እንደዛ ሆኖ ማየው። ለቴጂ ነው? አዎ እሱ ይሻላል። አዎ አንዋርን ይወስኛለሁኝ። ባገኘው እኮ ጥሩ ነበረ፣ ግን አልችልም። ጭራሽ ሳታገኘው ሲቀጥል ማግኘት አልፈልግም። ለምን አንደኛ ለምን አደርሽ ላታገኙ እኮ ያስቀረኛል። አስቤ ነበር እኮ ግን ነገሮች ደግሞ ምንድነው ቆም ብዬ ሳስብበት በቃ ማለት የሚፈቅድልኝ የመሰለኝ አይደለም። ሲጀመር እኔ እሱ እንደዛ ሆኖ የማይበት ሞራሉ የለኝም። ሩታ ሰላም የምትፈልጊ ከሆነ አግኝ በእናትሽ። እንደ ትናንትናው ልጋተትሽ አይደለም የምትወጣው። በቃ አሳድሬሻለሁ። ያደርሽው እሱ ልታገኝ ነው እንጂ ድጋሚ ልታገኝ አይደለም። ሳታገኙ እንዳትይጂ። አልችልም ነው። እሺ መሄዱ መፍትሄ ነው ብለሽ ነው የምታስቢው? የሆነ መፍትሄ ያመጣልሻል? የሚያመጣልሽ ለውጥ አለ? አዎ ብዬ አስባለሁ። ነው ምን አለ መሰለክ፣ አንደኛ ለሱም ይሆን ጊዜ በቃ ማግኘት አለበት ማለት በቃ ያለፉት ነገሮች ትክክል ናቸው ወይ አይደሉም የሚሉት ነገሮች በማንም ግፊት ሳይሆን በራሱ ቆመ ብሎ አስቦበት በራሱ አስተሳሰብ በራሱ እንትን እንዲወስን ለራሱ በቃ ጊዜ መስጠት እፈልጋለሁኝ። በማንም ግፊት ሳይሆን ነው ማለት ለራሱ ጊዜ ኖሮት እንዲያስብበት ለራሱ በቃ ሁሉንም ነገር ልተውለት እፈልጋለሁ። ሲቀጥል ደግሞ እኔም ልክ እንደዛው በቃ ያለፈው ነገር ትክክል ነው ወይ የተፈጠረው ነገር ትክክል ነው ወይ እኔስ ምን አደረኩኝ ምናምን የሚለው ነገር ለራሴ ጊዜ ወስጄ ራቅ ብዬ በደንብ ላስብበት እፈልጋለሁኝ እና ምናልባት በእናንተ አስተሳሰብ ወይ በእናንተ እይታ ልክ ላይሆን ይችላል፣ ግን ደግሞ እንደኔ አስተሳሰብ የሆነ የራስህ ማንንም ሰው አስተሳሰብ ልክ ሊሆን አይችልም። ያንቺ አይደለም። እኔ እኮ አንዋር ለዘላለም እኮ አይደለም ትቼው የምሄደው። በቃ ወር ለሳምንት ወር ለ15 ቀን ቢሆን ነው፣ ከዛ በላይ አልቆይም። አንቺ 2 ቀን ብትሄጂበት እሱ ዘላለም ነው ለሱ። ትላንት ነግሬሻለሁ አይደል? ያደርሽውም እሱን አግኝተሽ እንድትሄጂ ነው እንጂ ድጋሚ ያድረሽ እኔ ልትሰናበች አልነበረም። አንቺ የምታስቢለት ከሆነ ለምን እናታረጊም? በቃ አግኝና ሂጂ። አንዋር አልችልም፣ በፍጹም በቃ እኔ አልችልም። እኔ ወስኛለሁ አንዋር፣ ከዚህ በላይ መቆየት አልፈልግም። ሲቀጥል ደግሞ እኔ ካንተ ጋር ራሱ እንደዚህ ከቆየሁኝ ይመጣል ብዬ ግፈራው ነው ውስጥ የራሱ ምንም እየተረጋጋ አይደለም። እኔ እሱም እንደዛ ሆኖ ማየት አልፈልግም። ሲቀጥል ደግሞ ከመጣም በእርግጠኝነት እኔ አልሄድም። እኔ እሱ እንደዛ የሆነ ማየትም መሄድም አልችልም። ሲቀጥል የበለጠ ትጉጂዋለሽ ነው። አንቺ እሱን ሳታገኝ ሄድሽ፣ ከዛ እሱ ምንድነው የሚሆነው? አይደለም እኛንም ማወራንም ይሄንን ሳታስቢ ቀርታሽ ነው። ወይኔ አንቺ እኮ ያላን አፈሪም እንዴ! አረ አይደለም እንደዛ አይደለም ማኗርተው። እኔ ፈጣሪን ሳልፈራ ቀርቼ ምናምን አይደለም እኮ፣ ግን የሆነ የራስህ ታይም እኮ ሊኖር ይገባል አንዳንዴ አይደል እንዴ? ማለት በቃ ነገሮችን በደንብ አመዛዝነህም ለማየትም ሆነ የራስሽ ታይም የሚኖርሽ እኮ ሰውን ለራስህ ጊዜ ሊኖር ይገባል። ሰውን እየጎዳሽ አይደለም እኮ የራስሽን ታይም መውሰድ ያለብሽ። አንዋርተው በእናትህ ይበልጥ ውስጥ እንዲሰበር አታርገኝ የምትናገረው ነገር። እኔ አንቺ እንድትጎጂ እኮ አልፈልግም። ሁለታችሁም እንድትጎዱ እኮ ስለማልፈልግ ነው እንዲህ ያርኩ ያለሁት። ቦርሳ ተሸክመሽ አንተን ብቻ አግኝቼ ሊብስቲ ምን ልበልሽ? እኔ እኮ ያሳደርኩሽ እሱን አግኝተሽው እንድትሰናበችው ነው። በቃ አጭር መልዕክት እኮ ነው። ድጋሚ እኔን በደውለሽ እኔን ጠርተሽ እሄዳለሁ። ምን እሺ፣ ትላንት ለምን አለሽም? እንደዛ ለዛ እኮ ነው ክፉ ሰውን ክፉ ለማናገር እንትን አትበይ። አሩታ አይደለም እኔ እንደሱ እንድትል ፈልጌ አይደለም፣ ማለት አንተንም ክፉ ለማድረግ ፈልጌ አይደለም። ግን በቃ ሳስበው በሰዓቱ በጣም እያስጨነቀኝ ስለነበረ እሺ አልኩ። ግን ደግሞ አሁንም ድጋሚ ሳስበው ትንሽ አሁንም አንድ ነገር ብቻ ተባባሪ ቆይ ምን አመልሻለሁ። እንደውልትና ይምጣ ሂጂ፣ አግኝተሽው ያልሽውን ብለሽ ሂጂ። አልችልም አንዋር ፕሊዝ፣ እኔ አቅም የለኝም እኮ እያልኩ ነው። እንዴት ነው እኔ እሱ አልችልም። ቆይ የምትወጂው ከሆነ ይሄን ማድረግ ከባድ ነገር ነው። ሳልወደው እኮ ቀርቼ አይደለም። እና ይሄን አለማድረግ ደግሞ አለመውደድ ማለትም አይደለም። ያንቺ ከባድ ነው። እኔ ምን እንደምልሽ አላውቅም። ብቻ ግን
ማይን ስራ እየሰራሽ ነው? መሄድ አለብኝ። ሲጀመር ከዚህ በላይ መቆየት አልፈልግም። እሱን ሳታገኙ እንዳትይጂ። አይደለም መሄድ አለብኝ አንዋር። ከዚህ በላይ መቆየት አልፈልግም አንዋር። በቃ ማለት እንደውም እየቆየው በመጣው ቁጥር እሱን ሊደርስ ይችላልን። አንድ ጊዜ ይሄንን ያዘው እንካ። ቆይ ይሄንን መልእክት እንድትሰጥልኝ እፈልጋለሁ። የምን መልእክት? ምንድን ነው? እሱ ስጠው፣ ሲመጣ ስጠው። ለማን አብርሽ? ሳታገኝ ትይጂ? ስጠው፣ ለራሱ ስጠው አንዋር ፕሊዝ። በቃ አይደለም ለሱ እንድትሰጠው ነው የምፈልገው። እኔ እሱ ራሱ እንዲያነበው ነው የምፈልገው። ያዘው እሺ፣ ለሱ ስጠው አደራህ። ይሄ እኮ መስጠት እሺ ጉድ እንጂ አንቺ ሴት ወይኔ፣ እባክህን በቃ ለሱ ብቻ አስጥልኝ። ማለት አንተም ራስህ እሱን አይተን እንድትል አልፈልግም። በቃ ግን ስጠው። መሄድ አለብኝ ከዚህ በላይ ራሱ መቆየት ልክ አይደለም። ይሄን ያህል መቆየቴና መልካም ጊዜ ይሁንላችሁ። እሺ ቻው። ነው አደራሽ አጥሽ አደራሽ ነው። ቤተሰቦች ምን እንደማደርግ አላውቅም። ይሄንን ስታወረች ምን እንደሆነ አላውቅም። እሷም ጥላኝ ሄደች። ምን እየተፈጠረ እንደሆነ አላውቅም። ወላሂ ግራ ገብቶኛል። እንዴት አድርጌ ነው ሰጠውሽ? ሸኛዋት ልበለው? አምነኝ። በጣም የሚያስጠላ ነገር ነው እየተካሄደ ያለው። እኔ ሞራሉም የለኝም ለሱ። ከትላንት ጀምሬ አንድ ቀን አሳድርኳት እሱ እንድታገኘው ብዬ ነበር እንደዛ ያደረኩት፣ ግን አልሆነም። አሁንም ብቻዬን ያገኘችው እሱን ማግኘት አልፈለገችም። ያስቀረኛል በሚል ነው ይመስለኛል። እና በጣም ከባድ ነው ወላሂ። እና ቤተሰቦች እኔ አላማረችኝም ሲጀመሩታ። ከትላንት ንግግሯ ጀምሮ ምንም አላማረችኝም። የምትመለስ አይመስልም። አሁንም ከንግግሮቿ እንደተረዳሁት እሱንም ማግኘት አልፈልግም ያለችበት ልትመለስ አይደለም። እማኑኝ እኔ ቻልኩትን ሞክሬያለሁ፣ ግን ትላንትም ማግኘቻት አወራሯ ደስ አይልም። ሳምንት ተባለ እንጂ እኛን እያታለች እኛን ለመፎገር ነው፣ ያው እንዳናስቀራት በሚል ነው ይመስለኛልና አትመለስም ቦታ በእንደዚህ አይነት ከሆነ የቻልኩትን ጥሪ ያለው ከዚህ በላይ ምንም ማድረግ አልችልም። ገሩታ አትመለስም። እማኑኝ እያዞንክ ያለሁት ለአብርሽ ነው። ጭራሽ ወረቀት ስጠው ተብያለሁ። ማላየ ወረቀት እዚህ ወረቀት ላይ ትልቅ የተደበቀ የተደበቀ ነገር ያለን ይመስለኝ። ወይ አልመለስም ከዚህ በኋላ ወይም አታገኘኝም አይነት ነገር እኔ ቃል ገብቼለታለሁ። አላነበውም፣ ግን እንዴት ብዬ እንደምሰጠው ነገር አይገባኝ። ሚለን እናያለን እንግዲህ አሳላይነች ያቺ አሳላይነች ያቺ ልጅ አሳላይነች መስላ ገብታ ወንጌት ማሰረች ናታሳልቃ ታወጣኝ አሳላይነች ያቺ አሳላይነች ያቺ አሳላይነች መስላ ገብታ ወንጌት ማሰረች ናታሳልቃ ታወጣኝ ሊሆነሱኝ ብዙ ለፋውትን ግዳታው አታላይ ለማዳኛ ላሰፋው የደፍሪዋ ዘራፊ አንጅብን ለማላቤ ዘላለው ብሶቴን ለማላቤ ዘላለው ብሶቴን ቤተሰብ አብርሽ መጥቷል። የለችም። ታገኛታለህ ብለህ አይደል እንደጠራኝ ነበር። የለችም። አሁን የለችም። የለችም። እኔም ታገኛት ፈልጌ ነበር። የለችም። ብቻ ሆነ ነው እዚህ የጠራኝ።
አዎ ለምን የለችም? ማን ምን እንዴ እሷ አለች ምናምን ብለህ አይደል እንዴ ጠራኝ? እኔ ነበር እኔ ምን እንድታገኛት ፈልጌ ነበር ነው ያልኩህ። ግን በቃ አልሆነም። ለምን አልፈለገችማ፣ ሄደች። በቃ ከኔ ጋር ነበረች እኮ። አሁን መታ ነበር አንተ ጋር? አዎ ከኔ ጋር ነበረች። አሁን? አዎ ከመምጣት በፊት ነበረች። አሁን ነው የወጣችው ወይንስ? አይ አሁንማ ቆየች እኮ ሄደች። ግን የቻልኩትን አድርጌያለሁ። እንግዲህ እምቢ አለች። ና ተመለስ። አሁን እዚህ የለችም እንዴ? አንዋር የለችም ማለት? አዎ የለችም። አሁን አታገኛትም እኮ። እንደርስባታለን። እንሂዳ ታዲያ። ቆየች ከሄደች? አዎ እንዴ አገኘዋለሁ ብላኛል ነበር እንዴ? ነበር። እሺ ከኔ ጋር አወራ፣ ብዙ አውርታ ሄደች። በቃ እንዳትከተለኝ ብላ ሄደች። እንዳትከተለኝ ብላ ሄደች እኮ። እንደርስባታለን ነው። አንደርስባትም ና በእናትህ። ወይ ቆማ አውራኝ እንዴ። ምንድነው? ብንደርስባት እኔ እንትን አይደለም እንዴ? በቃ እኔ አታገኛትም አልኳት። አታገኛትም። ማንም ሰው ላወራ አልፈልግም ብላ ሄደች። ማንም ሰው ላወራ እኮ። ወዴት ነው ሄደችው? ሄደችበት አላውቅም። አልነገረችም። አላውቅም። ምን ይዛለች? እቃዎቿን ነው። ልብስ ምናምን ይዛለች? ልብስ ይዛለች። አንዋር በእግዚአብሔር ና አብርሽ እኔ ሰማኛ። እንደርስባታለን እያልኩ እኮ ነው። አንደርስባትም። ለምንድን ነው ማንደርስባት? ቆየች ከሄደች የት ነው የምትፈልጋት እንዴ? ያለው እኮ አዲስ አበባ ነው። ምን ነካ እንዴ? እኮ ሻንጣ ይዛ እኔ ቤተሰብ ጋር ሄዳ ሊሆን ይችላል። አንዋር እሺ በለኝ። አልነገረችኝም። የት እንደምትሄድ አልነገረችኝም። መናገርም አልፈለገችም። ለምን? አላውቅም። እኔ ብዙ ለፋውኝ፣ ግን በቃ ልትነግረኝ አልቻለችም። እሺ ደውልላት እስኪ በእናትህ አንዋር፣ ደውልላት። አብሽ በእናትህ ወይኔ ደውልላት። እሺ ቢያንስ አታነሳ። እያወቅህ እንደዛ ፉክር ሄድ አይደለም ስልክ ልታነሳ ይቅርና ለማንም ሰው ማግኘት አልፈልግም ብላ ሄደች። እሺ ምን በለው ብላ ነው ሄደችው? ምንም በቃ አደራ ብላኝ ሄደችው። ጠብቁት አደራ። ይሄንን አንብብ ተብሏል። እኔ እንዳነካው ተብያለሁ። ምንድን ነው አንብብ? አላውቅም። አንብብ። እኔ እንዳነካው ብላኛለች። እሷ ነች የሰጠችኝ። እሷ ነች የሰጠችኝ። አረግማት ከልቤም ድሬ ተዋልደን አይተናል ፍሬ ዛሬ አንድ ላይ አብረን ባንኖር የሷን ክፉ መስማት ሳልወድ እኔስ ከልቤ እወዳታለሁ። ትሄድም ላላት ሸኝቻታለሁ። ሁሌም በክፉ አታንሱ ስሟን ከኔ መለየት ካዋጣት እሷን። ሁሌም በክፉ አታንሱ ስሟን ከኔ መለየት ወይኔ ካዋጣት እሷን። ቅናት ተንኮል መች ያውቀኛል ዛሬም ልቤ ደግ ይመኛል። ሳምናት ክዳኝ ብትገኝ ልቤ ውድቀቷን አይም። ቅናት ተንኮል መች ያውቀኛል ዛሬም ልቤ ደግ ይመኛል። ሳምናት ክዳኝ ብትገኝ ልቤ ውድቀቷን አይመኝ። እኔስ ከልቤ እወዳታለሁ። ትሄድም ላላት ሸኝቻታለሁ። ሁሌም በክፉ አታንሱ ስሟን ከኔ መለየት ካዋጣት እሷን። መለያየቱን ካዋጣት እሷን። መለያየቱ ካዋጣት እሷን። ፈርቼ አንገቴ እኔ ሳልፋም ብሻር ብለወጥ ባንቺ ብገፋም ያለፈን ወቃሽ ፈጣሪ ያርገኝ ለሷን ነሰጣት ለኔም ሰው ይስጠኝ። ያለፈን ወቃሽ ፈጣሪ ያርገኝ ለሷን ነሰጣት ለኔም ሰው ይስጠኝ። ቅናት ተንኮል መች ያውቀኛል ዛሬም ልቤ ደግ ይመኛል። ሳምናት ክዳኝ ብትገኝ ልቤ ውድቀቷን አይም።